ኤለን መስክ ክፍል 3 ከምንም ወደ 407 ሚሊዮን ዶላር። ታዲያ ምን ሆነ መሰላችሁ? ኤለን መስክ በኢንተርኔት ውስጥ ጥሩ ነገሮችን ማየት አለብን በማለት የሰራውን ዚፕቱ የተባለውን ሶፍትዌር ለሽያጭ አቀረበ። ይህ ሶፍትዌር ለሚዲያ ተቋማት ጋዜጣ፣ መጽሔቶችን ወደ ዲጂታል ለመቀየር የሚያስችል እንዲሁም ካርታ የሚያሳይ አቅጣጫ የሚጠቁም ነው። ነገር ግን ዚፕቱ በመጀመሪያ ስኬቱን አላጎናጸፈውም። እንደውም በተቃራኒው ከባድ ቀውስ ውስጥ ከተተው። ኤለን መስክ ቢሮውን እዛው ቤቱ አድርጎ እዛው እየተኛ ያሳለፈባቸው ከባድ ጊዜያት ነበሩ። እነዚያ ጊዜያት በተለይ ነገሮች ለኤለን መስክ አልጋ ባልጋ ሆነውለት ነው እዚህ የደረሰው ብሎ ለሚያስብ ሰው ሁኔታው ተገላቢጦሽ እንደሆነ ማስረጃ ናቸው። የኋላ ወንድሙና ወዳጆቹ ከተለያዩ ድርጅቶች ጋር ግንኙነት በማድረግ ዚፕቱ ትኩረት እንዲያገኝ ያስቻሉት። ዘኒውዮርክ ታይምስ እና ዘቺካጎ ትሪቡን ጋር ባደረገው ድርድር ዚፕቱ ዲጂታል ኮንተንቶችን አዲስ ለከፈቷቸው ድረገጾች እንዲያቀርብ ስምምነት ላይ ደረሱ። እንግዲህ ኤለን መስክ ወደ ማገገሙ ነው። በዚህ ሁኔታ 4 ዓመታት አለፉ። ከ4 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1999 መሆኑ ነው ኮምፓክ የተባለ የኮምፒውተር ድርጅት 373 ሚሊዮን ዶላር በጥሬው ላጥ አድርጎ እንዲሁም 34 ሚሊዮን ዶላር በገበያ ድርሻነት በመክፈል ከኤለን መስክ እጅ ዚፕቱ የተባለውን ሶፍትዌር ገዛው። ይህ ገንዘብ ቢሮ ውስጥ የተኛ የነበረውን ኤለን መስክ በአንዲት ጀንበር ወደ ሚሊዮነርነት አሸጋገረው። ዚፕቱን በሸጠ ከ8 ወራት በኋላ ሲኤንኤን የሲሊከን ቫሊ ቱጃሮች የቅንጦት አኗኗር ፕሮግራም ላይ ኤለን መስክን በመጋበዝ ለመጀመሪያ ጊዜ ከዓለም ጋር አስተዋወቀው። ኤለን መስክ ክፍተትን የማየትና ችግሮችን የመፍታት ጥማት አለበት ይባላል። እንደውም በአንድ ወቅት እስኪ ይህንን ኋላ ቀር የሆነ የባንክ አሰራር ኢንዱስትሪን ቀይር ሲል ሁሉ ተደምጧል። ኤለን መስክ የመጀመሪያ ድርጅቱን በሸጠ በወሩም ኤክስ.ኮም የሚል ድርጅት መሰረተ። በኦንላይን ስርዓት አማካኝነት እንደ ባንክ ያሉ ተቋማት የክፍያ ስርዓታቸውን በጥሬ ገንዘብ ከማድረግ ይልቅ በኢሜል እንዲከፍሉ የሚያስችላቸው ድርጅት ነው። ነገር ግን ምንም እንኳን ድርጅቱ ስኬታማ እየሆነ ቢመጣም 1 ዓመት ከግማሽ በስራው ላይ ከቆየ በኋላ የድርጅቱ ባለድርሻዎች ኤለን መስክን ድንገት ከኃላፊነት አነሱት። እዚህ ላይ ውሃን ከጥሩ ነገርን ከስሩ ነውና እስኪ ከስሩ አብረን እንመልከተው። እንደ አውሮፓውያን አቆጣጠር በ2000 መግቢያ አካባቢ ኤለን መስክ ትዳር መስርቶ ነገር ዓለሙን ረስቶ ሰነባብቶ ሲመለስ የራሱ ድርጅት ከመንበሩ አውርዶት በቦታው ሌላ ሰው ሾሞ ጠበቀው። ኤለን መስክም ምን በበደልኩ ነው እንዴት ተደረገብኝ ብሎ ሲጠይቅ ለቦታው የምትመጥን ሰው አይደለም ተባለና አረፈው። ገና ኤለን መስክ የዚህ ክስተት ግርምት ወጥቶለት ሳያልቅ በፊት እንደ አውሮፓውያን አቆጣጠር በ2002 ኤባይ የተባለው ድርጅት ኤክስ.ኮም የተባለውን ድርጅቱን በ1.5 ቢሊዮን ዶላር ገዛው። ኤለን መስክም የመጀመሪያውን ቢሊዮን ዶላር ወደ ኪሱ አስገባ። በነገራችን ላይ ኤክስ.ኮም የአሁኑ ፔፓል ነው። እንደ አውሮፓውያን አቆጣጠር በ2003 በሁለት ኢንጂነሮች አማካኝነት ተቋቁሞ የነበረውን ቴስላ ሞተርስ የተባለውን በኤሌክትሪክ የሚሰሩ መኪኖች አምራች ድርጅት 6.5 ሚሊዮን ዶላር በመክፈል ተቀላቀለ። ታዲያ ኤለን መስክ ይህንን ዘርፍ ለምን መረጠ ብለን ብንጠይቅ የዓለም አየር መበከል አሳሳቢ ደረጃ ላይ ስለደረሰ የኤሌክትሪክ መኪና መስራት ዓለምን እንደምታደግና የተሻለች ለማድረግ አንጻር ነው የሚል መልስ እናገኛለን። ነገር ግን መቼም ሕይወት ዛሬ ሲያገኙ ነገ ሲያጡ ከዚያም ድጋሚ ለፍተው ሲያገኙ ናትና ይህ ድርጅት እንደ አውሮፓውያን አቆጣጠር በ2008 ገበያውን ሲቀላቀል ያልተጠበቀ አደጋ ገጠመው። የኢኮኖሚ ቀውስ ድርጅቱ ከመክሰር አልፎ እስከ ወዳኛው ሊያበቃለት የዋሊት መንደርደር ገባ። ደግሞ በዚሁ ዓመት ኤለን መስክ 5 ልጆችን ከሰጠችው ሚስቱ ጋር ተለያዩ። ብዙ ቀውሶችን ከፊቱ ተኮለኮሉ። ኤለን መስክ ክፍል 4 ይቀጥላል።